السلام عليكم ورحمة الله وبركاته. እንደምን አመሻችሁ እንግዲህ ዛሬ በዚህ ዕለት በዚህ በአማረ ምሽት ረመዳን የብዙ ነገር ምልክት መሆኑ እንደዚህ ነገሮች ሁላችንም ፈልገን ተፈላልገን በእንደዚህ በአማረ መልኩ ሁሉንም ማሰባስቦ የጋራ የሆነ ማዕድን በመፍጠር አብሮነትን በማጠንከር የተሻለ ግንኙነትን ወደፊት ለማሻገር ነው። የረመዳን ሁሉ ጊዜ ባህሪው አዲስ ምዕራፍን መፍጠር ነው። ከነበረው ወደ ተሻለ ማምጣት የተበላሸ ነገር ካለ አስተካክሎ አዲስ ምዕራፍ መክፈት ወደፊት ለመሸጋገር የሚያስችሉ ከአላህ ጋር የምናደርገው ምዕራፍ ከእርስ በርሳችን ጋር ካለን የእርስ በርስ ግንኙነቶቻችንና በጋራ ከምናደርጋቸውና በጋራ ከሚመለከቱን እንደ ማህበረሰብ እንደ ሀገር ሁለንተናዊ ማንነታችን ጋር የተያያዘ ነው። እንግዲህ ይሄ ረህመት የዝነት ወር ነው። ከመቼውም ጊዜ የበለጠ ሰዎች ልቦቻቸውን ለአላህ የሚሰጡበት ይቅርታና ምህረትን የሚጠይቁበት ይቅርታ ሲጠይቁ ራሳቸው ይቅርታ አድርገው እንዲታዘንላቸው አዝነው አላህ ጋር ያላቸውን ግንኙነት አስተካክለው ቀጣይ የህይወት ምዕራፋቸው ላይ ደግሞ አላህ ጋር በአዲስ ቃል ኪዳን ገብተው የሚሄዱበት ጊዜ ነው። ዛሬ ዳሽን ባንክ በዚህ መልኩ በየአመቱ እንደሚያደርጉት ይሄንን ትልቅ የኢፍጣር ፕሮግራም አድርገዋል። በዚህ ፕሮግራም ላይ የተገኛችሁ ሁሉም ትልልቅ እንግዶች በየማዕረጎቻችሁ እና በየደረጃዎቻችሁ ሁላችሁም በዚህ ምሽት ላይ ያው ሸኻችን ዶክተር ሼህ ሐጂ ኢብራሂም ድካም ላይ ስለነበሩ እንግዲህ ኃላፊነት ሰጥተው የሳቸው መልእክት እንዳስተላልፍ ነው። ዳሽን ባንክ እንደ እስልምና ጉዳይ ባለን ግንኙነት እለት ከእለት ከጊዜ ወደ ጊዜ የተሻለ ግንኙነት እያደረግን አብሮ በመስራት ሂደት ላይ በተለይ ሐጅ ዘርፉ ላይ ትልቁን ድርሻ የተወጣው ካሉት ቀዳሚ ባንኮች ነው። በሁለንተናዊ ፍላጎታችን ውስጥ ከጎን የሚቆሙ የሙስሊሙ ማህበረሰብ ከተጠቃሚነትም ባለፈ የሱ መብት የሆኑ ጉዳዮች ላይ ይገባዋል ብለው ድርሻውን ለመስጠትና በአስፈላጊው ጉዳዮች ላይ ለመቆም አሁን በተጀመረው የሐጅ ስርዓት እንኳን ግምቱ ከ600 ሚሊዮን ብር በላይ የሆነ የዶላር ቅድሚያ በመስጠት አስፈላጊውን ነገር በማመቻቸት ትልቁን ኃላፊነት የተወጡ ነው። እንደ ሙስሊም ማህበረሰብ በእናንተም ስም በሙስሊሙ ስም ላመሰግናቸው እወዳለሁኝ። አላህ ያክብረልን፣ እናመሰግናለን። አምናም በጣም የዶላር መጨናነቅ በነበረበት ጊዜ አቶ አስፋውም ወንድማችን መስፍንም ሁላቸው ያለውን ችግር ስነግራቸው ተቀማጭ ገንዘብ እንኳን ሳይኖር ወደፊት ያሉትን ነገሮች ለማስተካከል የሚያስፈልገውን ክፍተት ለመሙላት ብለው የሄዱበትን ርቀት እናስታውሳለን። በአንድ መቀማመጥ ነበር ችግሮችን ለመፍታት ቀድሞ ኃላፊነት የወሰዱትና እነዚህ ባንኮች ከባንክ ያለፈ ድርሻ ነው ያላቸው። የማህበራዊ ጉዳዮቻችንን አብሮ በማሳለጥ ሂደትና እንደ ኡማ እንደ ማህበረሰብ ደግሞ እኛም የምንፈልጋቸውን ጉዳዮቻችንም ላይ ከጎን በመቆም ነው። ለዚህ ነው እንግዲህ እነዚህ ባንኮች ጋር ያለንን ግንኙነት ስናጠናክር አብረን መስራት ስንችል የጋራ ተጠቃሚነቱንም እያሳደግነው እንሄዳለን። የሁለቱንም ሀገር ስኬት እናመጣለን። ባለው በሸሪዓ ዘርፉ ትልቅ ስራ እየተሰራበት እንደሆነ እናውቃለን። ያ የኛ ነው። ሐላሉን መጠቀም ያለንን ነገር ማምጣት እኛም የሚገባንን ነገር መጠቀም ደግሞ የሁላችን ድርሻ ነው። እንደ ክፍተት እዚህ ሀገር ላይ ካሉት እንግዲህ በዊንዶ ተጀምሮ ትልቁን የባንኩን ዘርፍ የኢስላሚክ ፋይናንሱን ዘርፍ ትልቁን ድርሻ ከያዙት ባንኮች ውስጥ ስለሆነ እየሰሩት ያለው ነገር የበለጠ ተጠናክሮ እንዲቀጥል እኛም ደግሞ አብረን የምንሰራቸውን ስራዎች የበለጠ አብረን እንደምንቀጥል ዛሬም በዚሁ ረመዳን የቃል ኪዳን ጊዜ ነው። ረመዳን የበለጠ አብሮነትን ለማጠናከር እጅ ለእጅ የምንያያዝበት ገር ነው። በዚሁ መድረክ ላይ ይሄንኑ ነው እንደ እስልምና ጉዳይ ክቡር ሼህ ሐጂን ወክዬ የምናገረው። እስከዛሬ ላደረጋችሁት በጣም እናመሰግናለን። አሁንም እየሰራችሁ ላለው ስራ አብረን እንደምንሰራ ቃል እንገባለን። የተሻለ ነገር ለማህበረሰባችን ለኡማው ከእስልምና ጉዳዩን ባሻገር እንደ ማህበረሰብም ሁላችንም እጅ ለእጅ ተያይዘን ነው አብረን ማደግ የምንችለው። ለብቻ ማደግ አይቻልም፣ ለብቻም ሀገር አያድግም። ያንን ለማምጣት እንጥራለን። በአጠቃላይ እንደ ሙስሊም ማህበረሰብ እንግዲህ ይሄ የዱዓ ወር ነው፣ የአውፍታ ወር ነው፣ የይቅርታ ወር ነው። አውፍታው ከአላህ እንዲመጣ በልባችን ልባችንን አላህ በመክፈት አዲስ የህይወት ምዕራፍን ስንጀምር ልባችን ጸርቶ መሆን አለበት። እንደ ሀገር በብዙ ፈተናዎች ውስጥ እያለፍን ነው። የበለጠ ዱዓ አድርገን እርስ በርስ ተቀራርበን አላህ ህዝነቱን እንዲያወርድልን መለመን ያስፈልገናል። እኛም ደግሞ ኢባዳዎቻችን ከኢባዳ ባሻገር አላህ ዘንድ ተወዳጅ ሆነው ተቀባይነትን በሚያገኙበት ልክ በረመዳን ልባችንን በመክፈት ዱዓ በማብዛት አላህን በመቅረብ እንድናሳልፈው ነው መልእክቴን የማስተላልፈው። ሀገራችንን አላህ ሰላም ያድርግልን። የተሻለ በጋራ የምንሰራባቸውን በጋራ የምናድግባቸውን በጋራ የምንለወጥባቸውን እድሎች እጅ ለእጅ ተያይዘን እንድናሳድጋቸው ነው ጥሬን የማስተላልፈው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።